ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋራችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ የሌላ ክለብ ደጋፊ መሆናችሁ ግን ስለ አርሰናል መስማት ይመቸኛል የምትሉ ካላችሁ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። አሁኑኑ ላይክ እያደረጋችሁ ይህን ቪዲዮ እንድትጀምሩ ስል አሁንም በአክብሮት ጠይቃለሁ። ተመልሰናል። እንግዲህ እጅግ በጣም ያለማደንዘዣ ጥርስህን እንደመነቀል የሚያም አስቀያሚ ሽንፈት በኋላ አርሰናል ወደ ቪላ ፓርክ ተጉዞ በአስቶን ቪላ እንደተለመደው በኡናይ ኤምሪ በሚያሳዝን ሁኔታ የሽንፈትም አይነት አለው እንዳንነሳ አድርገው ሰከንዶች ሲቀሩት ጨዋታው ሊጠናቀቅ 2-1 በሆነ ውጤት ተሸንፈናል። ሁለተኛ የፕሪሚየር ሊግ ሽንፈታችንን አሁንም በአዌ ጨዋታ ላይ ተሸንፈናል ማለት ነው። ስለ ጨዋታው ዲቴል አላብራራም። ነገር ግን የዛሬው የተመለከትኩት አርሰናል አሳስቦኛል። ሊስን አይ ዶንት ዋና ብሌም ሚካኤል አርቴታ፣ ግን እንደ ቲም ከመሆን የዛሬው ፐርፎርማንስ እናውቃለን ቪላ ምን ያህል ታፍ ሊሆን እንደሚችሉ። ነገር ግን የዛሬው ፐርፎርማንስ በቂ ፐርፎርማንስ አልነበረም። በቂ ፐርፎርማንስ ከተወሰኑ የአርሰናል ተጫዋቾች ውጪ ስፔሻሊ የዳቪድ ራያ ወሳኝ ሴቮች ባይኖሩ ምናልባትም ከዚህ በላይ ጎል ሊቆጠርብን ይችል ነበር። ከሞን የምናውቀው አርሰናል ከ2-3 ሳምንት በፊት አይደለም 2 ጎል ልታስቆጠሩበት በአንድ ጨዋታ ሹት ኦን ታርጌት ሳይሞከርበት የሚወጣው አርሰናል፣ እሱን አርሰናል መልሱልኝ። እሱን አርሰናል ነው መመልከት የምፈልገው። ቪላ ፓርክ እንደተለመደው ለአርሰናል ሲኦል ነበር የሆነብን። ኡናይ ኤምሪ ሳጥናኤል ነበረ። ሳጥናኤል አይታችሁታል ምን ያህል ሜዳውን እንደሚያነሳሳው። ኢቭን በቃ ቀዝቀዝ ሲሉ አሁንም ኡናይ ኤምሪ ሚካኤል አርቴታን በልጦ ተገኝቷል። ዋቴቨር ዋናው ሪዛልት ነው። አርቴታን ብሌም ማድረግ አልፈልግም። እንደነገርኳችሁ ደግሞ በእንዴት ብሌም አደርገዋለሁ? ኦልሬዲ እኔ የገመትኩት ላይን አፕ ራሱ በቃ ሳሊባ የለም። ምክንያቱም እኔ ሳሊባ ይመለሳል ብዬ ጠብቄ ፊት ከሆነ ሳሊባን ብዬ ነበር። ከዛ ውጭ ግን እንዳለ የገመትኩት ነው። ኤዜን ሌፍት ዊንግ ላይ ማየት እፈልጋለሁ ብዬ ነበር። አይ ቲንክ እዛ ላይ ሳልሳሳት አልቀረም። ምክንያቱም ኤዜ ዛሬ he was fucking horrible። ኖት ኦንሊ አታኪንግ ላይ አይደለም፣ የመጀመሪያዋ ጎል እንድትቆጠር ተኝቶ ነበር። ከሞን ኤዜ ምን እያደረክ ነው? ያውላ ማቲ ካሽ አይተኸዋል መጀመሪያ። ስቴይ ቲዩን ከሱ ጋር ሁን፣ ዲፌንድ ሄልፕ አድርግ። ማርቲኔሊ ለምንድን ነው የምንወደው? ማጥቃት ላይ ብቻ አይደለም በመከላከል ላይም አወሰም ነው። ፍጹም የበላይነት ተወስዶብን ነበር። ፈርስት 15 ሚኒትስ we were good፣ አሪፍ ነበር። የመጀመሪያ 15 ደቂቃ 2 ቻንሶችን አግኝተን ነበረ ከፔናልቲ ቦክስ ውጭ የተመቱ በማርቲን ኦዴጋርድ እና ቡካዮ ሳካ። ምናልባትም የተሻለ እንቅስቃሴ ካደረጉ ተጫዋቾች መካከል ቡካዮ ሳካ እና ማርቲን ኦዴጋርድ። ቡካዮ ሳካ እያንዳንዱን የአንድ ለአንድ ግንኙነት ተከላካዩን እያሸነፈው ነበረ በተደጋጋሚ። ሚካኤል ሜሪኖ ምን ጠብቀውን ሚካኤል ሜሪኖ አልተመለከትንም። ዴክላን ራይስ እንደ በፊቱ ዴክላን ራይስ የሚገርሙ ጎል መሆን የሚችሉ የነ ዋትኪንሰን ሹት በሚገርም ብሎክ እያደረገ ዴክላን ራይስም ያቅሙን ታግሏል። ነገር ግን የመሃል ክፍል ቦታ ላይ እጅግ በጣም የበላይነት ተወስዶብን ነበረ። ኢዝሊ ስፔሶች ነበሩ። በቃ ኢዝሊ እነ ማክጌን ያገኙታል፣ ቴሌማንስ ያገኙታል፣ ኳሱን ይጥሉታል። አይኖ ሊስን ሁልሽም በእምነትሽ ጸልይ። አይ ዋንት ቱ ሲ ባክ ሳሊባና
ጋብሪኤል ማጋሌዝ ያለነሱ ሊስን ከቆዩ በጉዳት ከቆዩ we fucked up. I'm telling you በዚህ የመከላከል ክፍል ከባድ ነው እጅግ በጣም ከባድ ነው ተከላካይ መስመር ዩሊያን ቲምበርን መውቀስ አልፈልግም ምክንያቱም he normally played right ባክ ላይ ነው የሚጫወተው ዛሬ ግን ምንም የተጫዋች ሳሊባን ቦታ ሞስኬራን ተጎዳ ሞስኬራ እንደዛ ቀላል የመሰለን ጉዳት ከ6 እስከ 8 ሳምንት ከሜዳ ይርቃል ሳሊባ ተመልሷል ለዚህ ጨዋታ ይደርሳል ሚል ዜና ሰምተን ነበር ወፍ የለም ጋብሪኤል የለም ምንድነው አርሰናል ቤት እየተፈጸመ ያለው ትሬኒንግ ሴንተር ላይ ትሬኒንግ ጊዜያቸው ላይ ምን አይነት ትሬኒንግ ነው የሚያሰሯቸው ሶ እጅግ በጣም ትኩረት ሰጥተው ይሄን ነገር መመልከት ይኖርብናል እጅግ በጣም መራር ሽንፈት ነው ዛሬ የቀመስ ነው የተጫዋቾች የግል ስህተት እውነት ለመናገር ዛሬ ሂንካፔ በጣም አሪፍ እንቅስቃሴዎች ነበሩት ነገር ግን ፓሶቹ ለምሳሌ የመጨረሻው ኳስ የተቆጠረው ኢዝሊ ኳስ ኮንትሮል ማድረግ ይችል ነበር በስነ ስርዓቱ ሰው ፈልጎ ፓስ ማድረግ ይችል ነበር ነገር ግን ኮንትሮል ማድረግ አልቻለም የጁ ሲወጣ ቦታውንም ለቆቶ ነበር ከሞን ቲምበርም ኤኒዌይስ የመጀመሪያው ጎል በማቲካሽ አማካኝነት ተቆጠረ በቃ ከዛም በኋላ ኮንትሮል ያደረጉት ጨዋታውን እነሱ ነበሩ የተወሰኑ ሞመንቶችን ለመፍጠር ከመሞከር በቡካዮ ሳካ አማካኝነት ውጪ የተሻለ ነገር አልነበረም ሰከንድ ሃፍ ላይ ትሮሳርድ ገባ ዮኮሬዝ ገባ ኦኬ ወዲያው ለውጦች አየን ግብም ማገኘን ያቻነቱን ትሮሳርድ ምን አይነት አይታችሁታል አይ ዶንት ኖ በምን ተፈጥሮ ቀይሮ እንደወጣው ታክቲካል ሊሆን ይችላል ምክንያቱም ቪሊዎች እጅግ በጣም ያጠቁ ነበር በካውንተር አታክ ያህን መስመር ትቶት የሚወጡትን ቦታ ለማጥቃት ያሰበ ይመስለኛል አርቴታ አይ ዶንት ኖ ተቀይሮ ገባ ከረፍታፍ በፊት ጌሙ ሊያልቅ ሲል ተቀይሮ ወጣ በማርቲኔሊ አቻነት ጎል አገኘን ነገር ግን ያህን ኮንትሮል ደስ የሚል ኮንትሮል በቃ ዊ ባክ በቃ ተመልሰናል 3-1 ምናምን ጠብቄ ነበር ድጋሚ አሳልፈን ሰጠን የነ ሮጀርስን የነ ቴሌማንስን ማርጊን ኦናናን ፍጹም የበላይነት የመሃል ክፍል ቦታ ላይ ተወስዶብን ነበር ሲቲ አሁን 2-0 እየመራ ነው እስከ ሀፍ ያየው ነበር 2-0 እየመራ ነው ሲቲ ኤኒዌይስ ከ2-0 ማቻ ሊወጣ ይችላል ምናምን ነገር ግን ኢዚ ያሸንፋል ብያችሁ ነበር የትላንትና ቪዲዮ ላይ አርሰናል አርቴታ ከሞን አስቸጋሪውን ጨዋታ ጨርሰናል ኔክስት ክለብ ብሩጅ ቻምፒዮንስ ሊግ አለን ፋኪን ወሳኝ ተጫዋቾቻችንን አሳረፋቸው አይ ዶንት ዋና ሲ ዴክላን ራይስ ቻምፒዮንስ ሊግ ጨዋታ ላይ መመልከት አልፈልግም ራይስን አሳረፈው ቡካዮ ሳካ ይረፍ ዩሊያን ቲምበር ይረፍ ዋቴቨር ቶፕ ኦፍ ዘ ሊግ ነን ቻምፒዮንስ ሊግ ላይ በቃ ክለብ ብሩጅ ነው አይ ኖ ኢትስ አዌይ ጌም ነገር ግን ሮቴት አደርግ ኖአኔሪን መመልከት ፈልጋለሁ እነዚህ ምናምን ይረፉ ሌላ ተጫዋቾችን መመልከት ፈልጋለሁ የጨዋታ ጊዜ ያላገኙ ተጫዋቾችን ቪክቶር ዮኬሬዝን ተጠቀምበት ምክንያቱም በጉዳት ወጥቶ ስለነበረ ሜቢ ፊትነሱን ለማግኘትም እንደዚህ አይነት ጌሞች ያስፈልጉታል ጥሩነቱ ቀጣይ 6 ጨዋታዎች ሆም ነው የምናደርገው አዌ ላይ ያለፉትን 3 ነጥብ የጣልንባቸውን ጨዋታዎች ከተመለከታችሁ ሰንደርላንድ አዌ ይመስለኛል ተጫዋቾቻችን ሃይ ኢንተንስ ያለበትን ግራውንድ ስቴዲየም የደጋፊዎች ጩኸት አይ ቲንክ አለመረጋጋት ውስጥ ይከታቸዋል ብዬ አስባለሁ ታፈስ ግራውንድ ኢን ፕሪሚየር ሊግ ብያችኋለሁ ሰንደርላንድ በሰንደርላንድ ሄዱ ነጥብ ጣሉ ከዛ ቸልሲ ጋር በ10 ተጫዋች ራሱ ሆኖ ማሸነፍ አልቻሉም ለንደን ደርቢ ስታንፎርድ ብሪጅ ነጥብ ጣሉ ኤጌን ሌላ ፈታኝ ስቴዲየም ፕሪሚየር ሊግ ላይ ቪላ ፓርክ አሁን ደግሞ ተሸነፉ ስለዚህ አዌ ፎርም ላይ
ከባድ ሚካኤል አርቴታ ዩል ኔቨር ዎክ አሎንን በስፒከርም ቢሆን አድርገህ አሰልጥናቸው። ነገር ግን እንደዚህ አይነት ነጥቦችን መጣል የለብንም። ነጥቡ ወደ 2 ነጥብ ወረደ ከ5 ነጥብ። አትሊስት አቻ ይዘን መውጣት አልቻልንም። ቪላ ከቪላ ጋር በ3 ነጥብ ሊስንዋት ይሄን እነግርሃለሁ። ቪላን ዲሴምበር 30 በኤምሬትስ ስቴዲየም እናገኛለን። ሚካኤል አርቴታ ሪቬንጅ ካላደረክ አንተ ለነገሩ አንተን ብቻ እንዴት ወቅሳለሁ? አሴ ቲም ሪቬንጅ እፈልጋለሁ። እዛ ጨዋታ ላይ ኡናይ ኤምሪን እንድትቀጡልኝ እፈልጋለሁ። ለ3ኛ ጊዜ ለ4ኛ ጊዜ ከዋንጫ ከመብላት የሚያግደን ቲም እንዲሆን አትፍቀዱ። ያ ራሱ ሌላ ሞቲቬሽን እኮ ሊሰጣችሁ ይገባል። ሚካኤል አርቴታ እንደዚህ ነበረ ያለው 18 ጨዋታዎችን አልተሸነፍንም ነበረ። ነገር ግን አሁን ላይ ተሸንፈን ስናየው አንድ ጨዋታ ከ18 ጨዋታ በኋላ ተሸንፈን ስናየው ነጥቡ እጅግ በጣም ጠቧል። ሶ ዲስ ኢዝ ፕሪሚየር ሊግ፣ ዲስ ኢዝ ፉትቦል። ሆፕፉሊ ይሄኛው ሽንፈት ለቀጣዩ መነሳሻ በቁጭት ጠንከራችሁ ወደ ድል የምትመለሱበት እንዲሆን ተጠቀሙበት ብሏል። እኔም እንደዛ ነው ምለው። ይሄን ቁጭት ተጠቀሙበት። ለተከታዩ ለሲቲ ልምድ ላለው ሲቲ እድል አትስጡት። ፕሬሸሩ ይገባኛል። ነገር ግን ከሞን እጅግ በጣም ጠንካራ ቲም ነው ያለን። ሆፕፉሊ የመሃል ተከላካዮቻችን ይመለሱልን። እሱ ነው ጸሎቴ። የሚቀጥሉትን 6-7 ጨዋታዎች ልጥቀስላችሁ። ክለብ ብሩጅን ሮብለት ከሜዳችን ወጥተን የምናስተናግድበት አለ። ከዛ የሚቀጥለው ቅዳሜ ከምሽቱ 8 ሰዓት በዩኬ ሰዓት አቆጣጠር በኢትዮጵያ 11 ሰዓት ማለትም 5 ሰዓት ከምሽቱ ወልቨርሃምፕተንን በሜዳችን እናስተናግዳለን። ቀጣይ ኤቨርተን ጉዲሰን ፓርክ፣ ኤቨርተን አዌ። ኤቨርተን ጥሩ ፎርም ላይ ናቸው። ነገር ግን ሊስን ይሄም ዊን 3 ነጥብ ፖኬታችን ውስጥ ማስገባት ያለብን ጨዋታ ነው። ከዛ በካራቦ ካፕ ከክሪስታል ፓላስ ጋር ኤምሬትስ ስቴዲየም አለን። በመቀጠል ብራይተን ጥሩ ሲባል መጥፎ ሲባል የሚገርም እንቅስቃሴ እያሳየ የሚገኘውን ብራይተን በኤምሬትስ ስታዲየም እናስተናግዳለን። ከዛ በኋላ በቀል የምንፈጽምበት በቀላችንን የምናጣጥምበት ጌም በኤምሬትስ ስቴዲየም አስቶን ቪላን እናስተናግዳለን። እስከዛ ድረስ ሆፕፉሊ ተጫዋቾቻችን ሙሉ ለሙሉ ፊት ሆኖ ይመለሳሉ። የጉዳቱ ነገር ግን አሳሳቢ ነው። ለዛሬ የመጣሁበት ፖይንቴን ይመስላል። እጅግ በጣም የሚያበሳጭ ቅዳሜ ሆኖ አልፏል። ለጠላቶቻችን ደግሞ እየተደሰቱ ይገኛሉ። ምክንያቱም በገዛ ቲማቸው ደስታ ማግኘት አልቻሉም እና ገስዋት የአስቶን ቪላ ደጋፊ ሆነዋል። የማንቸስተር ዩናይትድ ደጋፊ፣ የሊቨርፑል፣ የቼልሲ ደጋፊ በአስቶን ቪላ ሰለብሬት ማድረግ ችሏል። ምክንያቱም their fucking team couldn't do nothing። ምንም ማድረግ ስላልቻለ የአርሰናልን ሽንፈት ሰለብሬት ማድረግ ጀምረዋል። ሊስን ይሄን እነግርሃለሁ። we are still top of the league። I'm out. Peace. Come on you Gunners። አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። Peace out።